ጉብታ ተራራ ሰንሰለት ውበሩሃ ሻይ ወንዝ የቃል ኪዳን ምድር ደብርነ ገዳማት ድርሳነ ነገሥታት ምን ብዬ ልናገር መንዚያን ሚስጥር ናት። ሃይማኖታዊ መስህብ ካለበት የሰሜን ሸዋ አካባቢዎች አንዱ እመጓ ነው። እመጓ አይተህ የማጠግበው የተፈጥሮ ስሪት ነው። ታላቅ ምስጢር ያለበት ቦታ ይህ ቦታ ነው። ዋ ማለት ማለት እመቤታችን ለምለም ደጋ ቆላ ሜዳና ጉብታ ተራራ ሰንሰለት ውበሩሃ ሻይ ወንዝ የቃል ኪዳን ምድር ደብርነ ገዳማት ድርሳነ ነገሥታት ምን ብዬ ልናገር መንዚያን ሚስጥር ናት። በእመጓ ቆላ ደብረ ቆጵሮስ ክሊና ገዳም ውስጥ የሚገኘው ታሪክ ተናግረነው አልቅ። ይህ ቦታ ሩቅ ነው። ታሪኩ በጣም የራቀ ነው። ለሰዎች ተደብቆ ተሸሽጎ የተቀመጠ